መጋደላችን ከደምና ከስጋ ጋር አይደለም፣ ከዚህ ከጨለማ ዓለም ገዢዎች ጋር ነው። ከአለቆችና ከስልጣናት አሉ ማለት ነው። በመንፈሳዊ ዓለም ውስጥ አለቆችና ስልጣናት አሉ። ይህ ደግሞ ዓለማችን የጨለማ ዓለም ነው። ገዢዎች አሉት። በሰማያዊ ስፍራም ደግሞ የክፋት መንፈሳዊ ሰራዊት አሉ ይላል የእግዚአብሔር ቃል። ከእነርሱ ጋር ነው የምንዋጋው። ቀላል ይመስላችኋል? ውጊያው አይደለም። እኛ በስጋ እኔ አሁን እንደዚህ በስጋ እችለዋለሁ? አልችልም። አንድ ፓስተር ነቢይ በቃ እኔ ነኝ ያለ ይችለዋል? በራሱ አይችልም። ነገር ግን የክርስቶስ ኢየሱስ ስም ወግቶ የሚጥላቸው ናቸው። ነገር ግን የቃሉ ጉልበት መጥቶ የሚጥላቸው ናቸው። ኢየሱስ ሲገለጥባቸው መቆም የማይችሉ ናቸው። ለምን? ጌታ ብርሃን ነው፣ እግዚአብሔር ብርሃን ነው ይለዋል። ብርሃን ወደዚህ ዓለም መጣ። ይህ ዓለም የጨለማ ገዢ ዓለም ከሆነ ኢየሱስ ወደዚህ ዓለም ሲመጣ ገልጦታል። ስለዚህ ጨለማው አላሸነፈውም ይላል። የተሸነፈ ዓለም ነው። የተሸነፉ መናፍስት ናቸው። አሸናፊውን ይዘን ብንጋደላቸው ብንቋቋማቸው እናሸንፋቸዋለን። ክብር ለእግዚአብሔር ይሁን። ይሄን ለማለት ነው። ይሄ እንዴት ነው የሚሆነው? በጸሎት ነው። ይሄ እንዴት ነው የሚሆነው? ቃሉ በመኖር ነው። በጸሎት በማነብነብ ብቻ ሳይሆን ቃሉን ፕራክቲስ በማድረግ ነው። ለምን? ከቃሉ ጋር ስንሆን እግዚአብሔር ከኛ ሳይድ ይሆናል፣ ከኛ ጎን፣ ከቃሉ ጋር ስለሆነ እግዚአብሔር ቃሉን ስለሆነ መንፈስ ቅዱስ ቃሉን ስለሆነ ኢየሱስ ቃል ስለሆነ ከቃሉ ጋር ሆነን ስንራመድ ቃሉን ፕራክቲስ ስናደርግ በቃሉ እውነት ላይ ስንቆም እግዚአብሔር ከኛ ጋር ይቆማል። እግዚአብሔር ደግሞ ከኛ ጋር ከሆነ የሚቋቋምን አይኖርም ማለት ነው። ወገኖቼ ውጊያችን መንፈሳዊ ነው። ይሄን ለማለት ነው።